በየዓመቱ ወደዚች ሀገር ለሴክስ ቱሪዝም ብቻ 5 ሚሊዮን ጎብኚዎች ይመጣሉ። ሀገሪቱ በተለይ ደግሞ በሴክስ ቱሪዝም በዓለም ላይ ታዋቂ ሀገር ናት። እዚች ሀገር ውስጥ በየቦታው ብዙ ማሳጅ ቤቶች ይገኛሉ። እነዚህ ማሳጅ ቤቶችም ግልጽ በሆነ መንገድ ከማሳጅ አገልግሎት ባለፈ ለሌላ ዓላማ ጭምር ታስበው የተከፈቱ ማሳጅ ቤቶች ናቸው። በተለይ ደግሞ በሀገሪቱ ዋና ከተማ በየ100 ሜትሩ ማሳጅ ቤት ይገኛል። ሀገሪቱ ውስጥ የወሲብ ንግድ እንዲስፋፋ ካደረጉት ነገሮች መካከልም አንዱና ዋነኛው ማሳጅ ቤት ነው። የዚች ሀገር የዘመን አቆጣጠር ከሌላው ዓለም በሙሉ የተለየ ነው። ለምሳሌ የሀገሪቱ የዘመን አቆጣጠር ከኛ ሀገር ከኢትዮጵያ በ500 ዓመታት ይቀድማል። ይህም ማለት በኢትዮጵያ 2018 ሲሆን በዚች ሀገር ግን 2518 ነው ማለት ነው። የሀገሪቱ አብዛኛው ህዝቦችም የቡድሂዝም እምነት ተከታዮች ናቸው። የዚህ እምነት አስተምሮም በአእምሮ አስተሳሰብ ላይ የተመሰረተ ሲሆን የእምነቱ ተከታዮችም ለየትኛውም ጥፋት ምክንያት ራሳችንን ብለው ያምናሉ። ይህ እምነት የተመሰረተው ሲድሃርታ ጉታማ በተባለ ሰው ነው። በአሁኑ ሰዓትም የዚህ እምነት ተከታዮች በተለይ ደግሞ በህንድና በቻይና እንዲሁም በታይላንድ በስፋት ይገኛሉ። ዛሬ የምንጎበኛት ሀገር በተለይ ደግሞ ከሴክስ ቱሪዝም ጋር ተያይዞ ስሟ በስፋት የሚነሳው ታይላንድ ናት። እስከ መጨረሻው አብራችሁን ቆዩ። ታይላንድ የራሷ የሆነ የዘመን አቆጣጠር፣ የራሷ ፊደልና ባህል ያላት ሀገር ናት። ለመሆኑ የሴክስ ቱሪዝም በዚች ሀገር ውስጥ ከሌላው ሀገር በተለየ እንዴት ሊስፋፋ ቻለ? ነገሩ እንዲህ ነው። ሀገሪቱ ከዓመታት በፊት በጣም ደሃ ሀገር ነበረች። በሰዓቱም ከፍተኛ የሆነ ደም አፋሳሽ ጦርነት ተካሂዶ ነበር። ጦርነቱም የአሜሪካና የቪየትናም ጦርነት ነበር። የአሜሪካ ወታደሮችም በዚህ አካባቢ ሰፍረው ነበር። በኋላም እነዚህ የአሜሪካ ወታደሮች ታይላንድ ውስጥ የሚገኙ ቆንጆ ቆንጆ ሴቶችን እየመረጡ ብዙ ብር እየሰጡ አብረዋቸው እንዲያድሩ ያደርጋሉ። በዚህም ሂደት ሀገሪቱ በሰዓቱ ደሃ የምትባል ሀገር ስለነበረች የታይላንድ ሴቶች አንድ ሁለት እያሉ ወደዚህ የወሲብ ንግድ ገቡ። እንግዲህ ዛሬ ላይ ታይላንድ በወሲብ ንግድ በተደጋጋሚ ስሟ የሚነሳው በአንድ ወቅት የአሜሪካ ወታደሮች በጀመሩት የወሲብ እንቅስቃሴ ምክንያት ነበር። በአሁኑ ሰዓትም በዓመት 5 ሚሊዮን ቱሪስቶች ለዚህ ዓላማ ብቻ ሲባል ወደ ታይላንድ ይመጣሉ። ታይላንድ በንጉሳዊ ስርዓት የምትመራ ሀገር ስትሆን የሀገሪቱ ዜጎችም ለንጉሱ የተለየ ክብር እንዳላቸው ይነገራል። የሀገሪቱን ንጉስ ፎቶም በሀገሪቱ በተለይ ደግሞ በዋና ከተማዋ ባንኮክ በተለያዩ የግልና የመንግስት መስሪያ ቤቶች በር ላይ የንጉሱ ፎቶ በሐውልት ተሰርቶ እንዲቀመጥ ይደረጋል። የዚህ ንጉስ ፎቶም በሆቴሎች፣ በታላላቅ መስሪያ ቤቶች እንዲሁም በፊልም ቤቶች ሳይቀር እንዲቀመጥ ይደረጋል። ሌላው ታይላንድ ሲነሳ በስፋት የሚነሳው ደግሞ ይህ ፍሎቲንግ ማርኬት የተባለው የገበያ ስርዓት ነው። ይህም የገበያ ስርዓት እንደሌላው ሀገር መሬት ላይ የሚገኝ ገበያ ሳይሆን ውሃ ላይ ያለ ገበያ ነው። በዚህም እዚህ ቦታ ላይ ገዥና ሻጮች ውሃው ላይ በጀልባ እየተንሸራሸሩ የፈለጉትን ነገር በዚህ ገበያ ላይ ይሸጣሉ ወይንም ደግሞ ይገዛሉ ማለት ነው። ይህ ገበያም ታይላንድ በዓለም ላይ ካሉ የገበያ ቦታዎች ለየት ያለች እንድትሆን አድርጓታል። ይህንን ቦታ ለማየትም ከተለያዩ ሀገራት በርካታ ጎብኚዎች ወደ ታይላንድ ይመጣሉ። ታይላንድ በእስያ አህጉር ውስጥ በቱሪዝም፣ በባህል፣ በጣፋጭ ምግቦች፣ በተዋቡ ደሴቶችና በጠንካራ ኢኮኖሚ የምትታወቅ ሀገር ናት። ታይላንድ በብዙ መልኩ ከተለያዩ ሀገሮች ለየት ያለች ሀገር ናት። በታሪኳ፣ በንጉሳዊ ስርዓቷ፣ በኢኮኖሚዋ፣ በቱሪዝምና በባህሏ ብዙ ሚሊዮን ጎብኚዎችን ማርካለች። የሀገሪቱ ስም የታይላንድ መንግስት ተብሎ ይጠራል። ዋና ከተማዋ ደግሞ ባንኮክ ትባላለች። የህዝብ ብዛቷ ደግሞ 71 ሚሊዮን ሲሆን 10 ሚሊዮን የሚሆነው የሀገሪቱ ህዝብም የሚኖረው በዋና ከተማዋ ባንኮክ ውስጥ ነው። የታይላንድ ቋንቋ ታይ ተብሎ ይጠራል። ሀገሪቱ ውስጥ በስፋት የሚገኘው እምነት ደግሞ የቡድሂዝም እምነት ሲሆን ከ90% በላይ የሚሆነው የታይላንድ ህዝብ የቡድሂዝም እምነት ተከታይ ነው። የዚህ እምነት አስተምሮም የሰው ልጅ አእምሮ ላይ ትኩረት ያደረገ ነው። ሰይጣን ወይንም ደግሞ መልአክ አለ ብለው አያምኑም። ይህ እምነት በአንዳንድ ሰዎች ዘንድም እንደ እምነት ሳይሆን እንደ ፍልስፍና ይቆጠራል። ታይላንድ በደቡብ ምስራቅ እስያ ትልቅ ኢኮኖሚ ካላቸው ሀገሮች መካከል አንዷ ስትሆን ሀገሪቱንም ማይናማር፣ ላኦስ፣ ካምቦዲያና ማሌዥያ ያዋስኗታል። ዋና ዋና የገቢ ምንጮቿም ቱሪዝም፣ የሴክስ ንግድን ጨምሮ የመኪና ምርት፣ የኤሌክትሮኒክስ ምርት፣ የግብርና ግብዓት፣ የባህል ምርቶች እንዲሁም ደግሞ የተለያዩ አልባሳትን እያመረተች ወደ ተለያዩ ሀገሮች ትልካለች። የታይላንድ ጠቅላላ ኢኮኖሚ ወይንም ደግሞ ጂዲፒ ደግሞ 550 ቢሊዮን የአሜሪካን ዶላር ሲሆን ይህም በደቡብ ምስራቅ እስያ ትልቅ ኢኮኖሚ ካላቸው ሀገሮች መካከል አንዷ እንድትሆን አድርጓታል። ታይላንድ በደቡብ ምስራቅ እስያ ጠንካራ ወታደራዊ ኃይል ካላቸው ሀገሮች መካከል አንዷ ናት።
የመሬት ጦር፣ የአየር ኃይል እና የባህር ኃይልም አላት። ታይላንድን ከሌሎች ሀገሮች ለየት ከሚያደርጓት ነገሮች መካከልም በደቡብ ምስራቅ እስያ የአውሮፓ ቀኝ ግዛት በፍጹም ያልወደቀች ሀገር መሆኗ፣ በዓለም ታዋቂ የባህር ዳርቻዎች ያላት ሀገር መሆኗ፣ ከፍተኛ የቱሪዝም ገቢና የሙያታይ መነሻ ሀገር መሆኗ፣ የብዙ ወደቦች ባለቤት መሆኗ፣ በተጨማሪም በመኪና ምርትና ጥራት ባለው ሕክምና በስፋት ትታወቃለች። የሀገሪቱ ዜጎች ከሚያገኟቸው ጥቅማ ጥቅሞች መካከልም የጤና መድን አገልግሎት፣ ነፃ የትምህርት ስርዓት፣ ነፃ የመንግስት መሰረታዊ አገልግሎት እንዲሁም ማህበራዊ ዋስትና ይጠቀሳሉ። ታይላንድ በዓለም ላይ በስፋት ከሚጎበኙ ሀገሮች መካከል አንዷ ናት። በተለይ ደግሞ ባንኮክ፣ ፉኬት፣ ቺያንግ ማይ፣ ክራቢ፣ ኮሳሙይ እንዲሁም ፒፒ ደሴቶች ይጠቀሳሉ። የ71 ሚሊዮን ህዝብ መኖሪያ የሆነችው ታይላንድ በውስጧ ብዙ አስገራሚ ነገሮችን ይዛለች። በተለይ ደግሞ እዚች ሀገር ውስጥ የሚገኘው ነጭ ዝሆን የብዙ ሰዎችን ትኩረት ስቧል። ይህ ነጭ ዝሆንም በታይላንድ ህዝብ ዘንድ እንደ ቅዱስ ምልክት ተደርጎ ይወሰዳል። ታይላንድ በግብርና ስራ ላይም በስፋት እየሰራች የምትገኝ ሀገር ናት። በተለይ ደግሞ በሩዝ ምርት ታዋቂ ሀገር ስትሆን የሩዝ ምርትንም ወደ ተለያዩ ሀገሮች በመላክ ከፍተኛ ገቢ ታገኛለች። በየዓመቱም በመቶ ሺዎች የሚቆጠሩ የውጭ ሀገራት ዜጎች ለቀዶ ጥገና፣ ለጥርስ ህክምናና ለሌሎች የህክምና አገልግሎቶች ወደ ታይላንድ ይመጣሉ። በ13ኛው ክፍለ ዘመን ታይላንድ ውስጥ የሱኩታይ መንግስት ተመስርቶ ነበር። ብዙ የታሪክ ጸሐፊዎችም ይህንን የዘመናዊ ታይላንድ የመጀመሪያ መንግስት እንደሆነ ይገልጻሉ። ከ1000 ዓመታት በፊትም በዚህ አካባቢ ብዙ መንግስታት ነበሩ። በኋላም የአዩታያ መንግስት ለ400 ዓመታት ቆየ። ከእስያ ትላልቅ የንግድ ማዕከላትም አንዱ ነበር። በ1939 ደግሞ ሲያም የሚለው ስም ታይላንድ ተብሎ ተቀየረ። ታይ ማለትም ነፃ ማለት ነው። በኋላም ይህ ስም ተሻሽሎ ታይላንድ ተብሎ የሀገሪቱ ስም ተሰየመ። ታይላንድ በደቡብ ምስራቅ እስያ ቀኝ ግዛት ያልተገዛች ብቸኛ ሀገር ናት። በ19ኛውና በ20ኛው ክፍለ ዘመን ብሪታንያና ፈረንሳይ በዙሪያዋ ያሉ ሀገሮችን ቀኝ ግዛት ሲገዙ፣ ታይላንድ ግን ጥበብ በተሞላበት መንገድ ነፃነቷን ጠብቃ ቆይታለች። በአጠቃላይ ይህች ሀገር በታሪኳ፣ በባህል፣ በቱሪዝም፣ በጤና አገልግሎት፣ በትምህርትና በኢኮኖሚ በእስያ አስደናቂ ከሆኑት ሀገሮች ውስጥ አንዷ ሀገር ናት። ቀኝ ግዛት ሳትገዛ ነፃነቷን መጠበቋ ደግሞ በደቡብ ምስራቅ እስያ ከሚገኙ ሀገሮች ውስጥ ለየት ያለች ሀገር እንድትሆን አድርጓታል። እንዲሁም ታይላንድ በጠንካራ ቱሪዝም፣ በኢንዱስትሪ፣ በመኪና ምርት፣ በሕክምና፣ በኤሌክትሮኒክስ፣ በግብርናና በተለያዩ አልባሳት ምርት በዓለም ላይ ታዋቂ ሀገር ናት።